አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሙስሊሞች እንኳን አደረሳችሁ ለአረፋ በዓል። አልሐምዱሊላህ እንኳን በሰላም አላህ አደረሰን እና አረፋ በስደት ላይ እንዴት ነው? እንዴት አያችሁት? እኛ ወላሂ ከፍቶናል፣ ደብሮናል፣ እያለቀስን ነው፣ እየሳቅንም ነው። በቃ ወላሂ ሁሉንም ነው። አልሐምዱሊላህ ብቻ በሰው ሀገር በጣም ይከብዳል። አመት በዓል ሀገራችንን ሁሌም አንረሳም። በእርግጥ ግን በብዛት የምናስታውሰው የሚከፋን አመት በዓል ነው። ሁሉም የሚለው ማለት ነው። ወላሂ እኔ ከብዙም ጓደኞች ያወራለሁ። ብዙ እኔም አይቻለሁ። ከዚህ በፊትም ያው አረብ ሀገር ሆኜ አመት በዓልን አሳልፌያለሁ። ግን በእርግጥ በጣም ይከፋል። ወላሂ በጣም ምንም ቢደረግ ምንም በቃ እንደ ሀገር አይሆንም። ወላሂ በቃ እኔ እንጃ። እኔ አገሬ ኢትዮጵያ ስለሆነ ይሁን ያው ሁሉም የየሀገሩን ያደንቃል። ግን ሆኖም እኔ የኛ ሀገር አመት በዓል ወላሂ ይለይብኛል። ሁሌም ነው ወላሂ ይለይብኛል። በጣም ዛሬ ደብሮኝ ነው የዋልኩት። አንዳንድ ሰዓት እየቀላቀልኩ እያለቀስኩም በቃ እየከፋኝም በቃ ደብሮን ነው የዋልነው። ብቻ አልሐምዱሊላህ ያው ማንም አስገድዶን አይደለም የወጣነው፣ ለዓላማ ነው የወጣነው። በእርግጥ ግን ያው በህይወት ካለን ካልሞትን ነገ በሀገራችን ገብተን በጥሩ ሁኔታ እንደማን የምናሳልፍ አልጠራጠርም። እና ለምን ይከፋሻል? ለምን እንደዚህ ልትሉ ትችላላችሁ። ይከፋል፣ ሁሉንም ይከፋዋል በሰው ሀገር። ሀታ ወንዶቹ እኔ በአሁኑ ሰዓት ዱባይ ፋሽን ሆነዋል። ብዙ ወንዶች ሄደዋል። እኔ በእኔ አካባቢ ማለት ነው። ወላሂ ደውዬ ስጠይቃቸው ሁሉም በቃ እንደከፋቸው በቃ አለ አይደል ብዙ ነገር እያወሩኝ ምናምን እያወራቸው ነው የዋልኩት። ብቻ አልሐምዱሊላህ አንድ ቀን እኛም አልፎልን ዘንጠን በሀገራችን አመት በዓላችንን እናከብራለን። ተስፋ አንቆርጥምና አሁን በቃ እኛ ወላሂ ቀን ሙሉ ምንም በቃ ልብሳችን በዩኒፎርም ነው፣ ወላሂ በዩኒፎርም ነው የዋልነው ማለት ነው። በቃ አሁን ነው ገና አሁን 5 ሰዓት ማለት ነው ገና ልብስ ቀይረን እስኪ ቢያንስ ጓደኛ ያለች ብያለሁ። ከዚህ በፊት ቪዲዮ ስሰራ አንድ አበሻ አለች ብዬ ነበረ። ቢያንስ ቤት ውስጥ አልሐምዱሊላህ እኔ ሁሉም ነገር አለ። ስጋ የሚባለው ነገር አለ፣ ሁሉም ነገር አለ። ምንም ችግር የለም። ግን የፈለገም ነገር ቢኖር ለኛ ወላሂ ምናችንም አይደለም። በቃ እስካሁን ወላሂ ምንም ነገር አልበላንም ብላችሁ ታምናላችሁ? ግን አሁን ዝም ብዬ እኔ ነኝ እንደውም እስኪ ትንሽ ወላሂ እስኪ አይምሯችን እንኳን ዘና እናድርገው ብዬ ልጅቷን ተረጋጊ ብያት ሻይ ያው ቡና እንዳንፈላ ታውቃላችሁ። ያው ቡና የለንም። የነሱ ቡና ነው ያለው። የነሱ ቡና ብዙ ምን አልለመድኩም። እሷ አትጠጣም። እስኪ ሻይ እንኳን አፍልቼ ውሃ ምናምን አድርጌ እስኪ እንብላ ምን ልስራ ስላት በቃ ምንም ትለኛለች፣ ታለቅሳለች፣ እንባዋ ይመጣል። ኧረ ተይ ምን ልስራ በሆነ ነገር ፋን እንበል ስላት ተይው እባክሽ ምንም አልፈልግም ብላኝ ታለቅሳለች ማለት ነው። እሷ ራሱ በጣም እኔን እንትን እያለችኝ ነው። እኔ እንደውም ራሴን እቋቋማለሁ ብዬ ብልም በቃ እሷ ያው የረበሸችኝ ነው። ብቻ አልሐምዱሊላህ አልፏል፣ ያልፋል ሁሉም ነገር። ዛሬ ያው ኢዱ አልፏል፣ አልሰገድንም። በቃ ወላሂ ሀታ እኔ ከዚህ በፊት ረመዳን ራሱ ሌላ ቤት ነበርኩኝ። ረመዳን ኢድ ራሱ አልሰገድኩም ወላሂ። በቃ ሴቷ ለራሷ ስትሄድ እኔ ትታኝ ሄደች። በቃ እኛ ሀገር ማለት ነው እኔ በብዛት ማደንቀው ነገር ኢድ ሌሊት መስጂድ ስንሄድ ወላሂ ያለውም የሌለውም ለብሶ ፏፈሽ ብሎ በቃ ደስ ብሎት ልጆቹን በእጁ ይዞ አንዳንድ እጅ ምናምን ማየት እንዴት እንደሚያምረኝ እና ደስ እንዴት እንደሚለኝ ወላሂ ያ ነገር ነው እኔ በቃ የሚመጣብኝ ማለት ነው። ተክቢራ እያልን መስገጃ ቦታ እየሄድን ሰላት የሚሰገድበት ቦታ ተሰብስበን በፍቅር ወይኔ የኛ ሀገር እኔ እንጃ። ብቻ እኔ ኢትዮጵያ አገሬ ስለሆነች ሲሆን እኔ እንጃ። እኔ ይሄ ነገር ሳስበው በጣም ነው ውስጥ የሚበላኝ ማለት ነው። ግን ወላሂ እኔ ምን እንደሆነ እዚህ ሀገር በቃ ወላሂ ብዙ ነገር ግራ ይገባኛል። በተለይ የሙስሊም ሀገር ነው፣ ብዙ ነገር ያውቃሉ። ሀታ የጎረቤት ሀቅ የሚባል ነገር እኛ ሀገር የሌለውን መርዳት ምሳሌ ለአመት በዓል እኮ እንጀራ የመጋገር አቅም ቅጣ የማያገኝ ሰው አለ። ግን እንጀራ የጋገረች ጎረቤት ተካፍላ በልታ ወላሂ ሲጋ ምሳሌ እኔ ቤት ከገባ ጎረቤት ካልገባ ከጎረቤት ተካፍለን እየበላን ይሄ ሁላ ሆነን እንኖራለን እኛ በሀገራችን ማለት ነው። ግን እኔ ሳውዲ አረቢያ እኛ ጋር ነው ወይስ
ሁላችሁም ጋር ነው። ጎረቤት የሚባል ነገር አይታወቅ። ይወጣሉ ይገባሉ፣ ቤታቸውን ብቻ ይወጣሉ ይገባሉ። ምናልባት ቤተሰብ ጋር ይኬዳል። በቃ ይሄው ነው። እንዴት ነው ግን ይሄ ነገር? በጣም እኔ ግራ የሚገባኝ ይሄ ነገር ነው ወላሂ በብዛት ማለት ነው። ጎረቤት ሀቅ አለብን የሚባል ነገር የለም። ካላቸው ምናልባት እኔ ሰው ሳይ የሚሰጡ ነገር ከሆነ እኔ እንጃ አላሁ አለም። ብቻ በጣም ይከብደኛል። በቃ ሻይ አፍልተናል። ያው ወላሂ ምግብ አተን አይደለም ነግራችኋለሁ። ስጋ ሞልቷል። በቃ ደብሮናል። ውስጣችን ለመብላት ምንም ፍላጎት የለንም። ምክንያቱም ካለን ብሶት አንጻር ማለት ነው። ስለዚህ ያው ሻይ አፍልተናል። ሻይ አፍልቼ እኮ ብዙ ምናምን ይዤ ወይኔ ቤታችን ስጋው ልበልሽ፣ ዳቦ ልበልሽ፣ ክኒቶ ልበልሽ ትለኛለች እሷ ራሱ ማለት ነው። በቃ ችግር የለውም ውሃውንም ክኒቶ ነው ብለን ፋንናለን ብዬ ማለት ነው። በቃ እስኪ ፋን በል እንቁላል ሰርተን ነው በቃ ወላሂ እንቁላል ሰርተን ዝም ብለን ሴቶቻችን ስጋ አትበሉም ስትለን ተይው እባክሽ ስጋ ቀረበ ሀገራችንን በልተናል ብለን እንቁላል ሰርተን ወጣን። ያው እንቁላል ሰርተን ሻይ አፍልተናል። በእንቁላል ልንበላ ነው። እንቁላል ተወቀረ ነው እንዴ እንትኑ ገስሮ ተወቀረው መሰለኝ ዝም ብለን የሰራነው እላችኋለሁ ውዶቼ። እና ባላችሁበት በያላችሁበት መልካም በዓል ለሁላችሁም እንኳን ደረሳችሁ ለአረፋ በዓል። ስደት ላይ ለምትገኙ እህት ወንድሞቼ እንኳን ደረሳችሁ። አይዞኝ አብሽሩ። ሁሉም እንደሚሰበርና ሁሉም እንደሚከፋው አውቃለሁ። እኛ ብቻ አይደለንም ግን አብሽሩ። የሆነ ቀን ገብተን በሀገራችን ከቤተሰብ እናሳልፍ ሰው ልንሆን እንችላለን ኢንሻአላህ። ሁሌም ዱአ አርጉ። አላህ በሰላም ያግባ ነገራችንን። ያሰበውን አሳክቶ በሰላም አገሩን ከሚያበቃቸው ሰው ጋር አላህ ያርጋን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።